አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና ተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። ኢንሻአላህ ዛሬ በአዲስ ቪዲዮ መጥቻለሁ። እሱም ከዚህ በፊት የሰራሁት ስለ ካርድ ነበር ቪዲዮ ማለት ነው። ለምሳሌ የዱባይ ዱ ካርድ የ30 ብር 60 ደቂቃ እንደሚያዋራ የሰራሁት ቪዲዮ አለ። እሱ ላይም ደግሞ ካርድ ወደ ኢትዮጵያ እንዴት እንደሚላክ የጠየቃችሁ ልጆች አላችሁ። ኢንሻአላህ እሱን ደግሞ እንዴት አድርጌ እኔ እንደምልክ አሳያችኋለሁ። የብዙ ሰው ያው ሊለያይ ይችላል ማለት ነው። በዚህ አጋጣሚ ደግሞ ዩቲዩበር አዲስ ዩቲዩበርም ሆናችሁ ሌሎቻችሁ ዩቲዩብ የማትጠቀሙ ሆነ የሆነ ነገር ስትፈልጉ ማለት ነው ማናችንም ማለት ነው ሰርች አድርጉ። ዩቲዩብ ላይ ገብታችሁ የምትፈልጉትን ነገር ሰርች ስታረጉ ይወጣላችኋል ማለት ነው እላችኋለሁ። ኢንሻአላህ ለቤት አዲስ ሆናችሁ ላይክ ሰብስክራይብ እያረጋችሁ ነባሮቹም ላይክ ሼር እያረጋችሁ አበረታቱኝ ማለት ነው ኢንሻአላህ። አሁን እዚህ ጋር ወደ ሜሴጁ ጋር ለመግባት ይኸው እዚህ እቺኛውን ነካታለሁ ማለት ነው። አሁን ለምሳሌ እኔ እዚህ ጋር አልበራልኝም ለምን እንደሆነ እንጃ። ግዴታ እዚህ ጋር መጽፈዋለሁ የምጽፈው ቁጥር አሁን እዚህ ጋር እሺ አይለኝም ማለት ነው። አትበራልኝም። ቆይ አሳያችኋለሁ። 1700 ጽፋለሁ ማለት ነው። ይሄው አይበራልኝም። ግዴታ እዚህ ጋር አድርጌ ነው እኔ ማለት ነው። ሌሎቻችሁ እዚህ ጋርም ሊከፍትላችሁ ይችላል። እቺ ልትበራላችሁ ትችላለች። እሷ ከበራላችሁ እቺ አረንጓዴዋ ስትበራ ደመቅ ስትል እሷን ትነኩታላችሁ እንዲሄድ ማለት ነው። ከዛ አሁን መጥቼ እዚህ ጋር ነካ ሳረገው ከላይ ስለጻፍኩኝ አያችሁ በራች ማለት ነው። አንድ አይነት ሆኖ ማለት ነው። አሁን እንደዚህ ሆኖ መጣ ማለት ነው። እንግሊዘኛ አላውቅም ግን ሂንዲ ነው ምናምን ይለኛል። እኔ ደግሞ የምፈልገው ያው ኢትዮጵያ ስለሆነ መላክ የምፈልገው የወንድሜ ቁጥር አስገባለሁ ከዛ እየስለዋለሁ ማለት ነው። እሺ አሁን ደግሞ አንድ ቁጥርን እኔ የምልከው ደግሞ መላክ የምፈልገው አንድ ቁጥር ነው እኔ የምነካው ማለት ነው። እሺ አሁን እዚህ ጋር አምጥቶልኛል ማለት ነው። አያችሁ 2 ብር አንድ ብር ከላካችሁ ለምሳሌ በኢትዮጵያ 50 ብር ነው የሚደርሰው። ይኸው እዚህ ጋር እያሳያችሁ ነው። በዱባይ ስንት ነው? ይኸው 1 ብር በቃ 2 ብር በሉት ማለት ነው ሊጠጋ ማለት ነው። እዚህ ጋር ደግሞ ይኸው 2 ብር ደግሞ አህመልኩ ከሆነ ሁለት ቁጥር እንትነኩና 100 ብር ይደርሳል ማለት ነው በዱባይ አያችሁ 3 ብር ከ90 ማለት ነው። እዚህ ጋርም ደግሞ ያው እንደዛ እያለ ይቀጥላል ማለት ነው። እንደዛ እያለ ይቀጥላል። እኔ ደግሞ የምፈልገው አንድ ቁጥርን ስለሆነ አሁን እኔ አንድ ቁጥርን ነው የምነካ ማለት ነው። እሺ አያችሁ አሁንም እኔ የምነካው አንድ ቁጥርን ነው ማለት ነው። ይኸው እንትን ብሏል ማለት ነው። 50 ብር ማለት ነው ደርሷል ማለት ነው። ስለዚህ እዚህ ጋር ምንድነው የምነካው እኔ አንድ ቁጥር ነካለሁ ማለት ነው። ያው ለምሳሌ መላክ ካልፈለኩ ለመሞከር ብቻ ከፈለኩኝ 0 ነካለሁ ማለት ነው። አሁን እናንተ ለመውጣት ከፈለጋችሁ ለመላክ ያን ልትልኩለት ካልፈለጋችሁ ይሄን አክል ሞክራችሁ መመለስ ትችላላችሁ። በምንድነው 0ን ታስገባና የስትላላችሁ። እኔ ደግሞ መላክ ነው ፈለኩኝ። መላክ ስለፈለኩኝ አንድ ቁጥር ነው የምነካ ማለት ነው። እሺ ውዶች ይኸው ሄዷል ማለት ነው። ይሄን ይመስላል ማለት ነው። ያው መሄዱ አሁን ይሄን ሜሴጅ ማረጋገጫ ነው እንጂ ከዚህ ጋር ነግሮኛል ማለት ነው ስንት እንደሚደርስ። ይኸው እዚህ ጋር 50 ብር እንደሚደርስ በኢትዮጵያ ማለት ነው ነግሮኛል። በዚህ መልኩ ቀላል ነው መጠቀም ትችላላችሁ ማለት ነው። ይኸው እዚህ ጋር ራሱ ሜሴጁ መጥቷል ማለት ነው እላችኋለሁ። ይሄን ይመስላል።
በዚህ መልኩ ተጠቀሙ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ የሉሉ ቤተሰቦች ማለት ነው። ከቪዲዮ በቀጠለ ደግሞ ይሄ ደስ የሚል ቦታ ላዝናናችሁ ማለት ነው። ደስ አይለም ግን አረንጓዴው ማሻአላ ተባረከላ ብያለው። ኢንሻአላህ ትዝናኑበታላችሁ ብዬ ተስፋ አረጋለሁ። ቪዲዮውም ላይ ደግሞ ኢንሻአላህ ይጠቅማችኋል ብዬ ለማታውቁ እኔም በፊት አላውቅም ነበርና ይጠቅማችኋል ብዬ አስባለሁ ማለት ነው። ኢንሻአላህ እስከ መጨረሻ አዳመጣችሁ አይታችሁ ማለት ነው። የሚያምር ቦታ ነው ይሄ ደግሞ ያያችሁ። ከዛ ኮሜንት አዳዲሶቹ ደግሞ ሰብስክራይብ እያደረጋችሁ ኮሜንት አስቀምጡልኝ፣ በኮሜንት መልሳለሁ ማለት ነው። ኢንሻአላህ እላችኋለሁ። ቤተሰብ አበረታቱኝ። ገና አዲስ ነው ማለት ነው። እሺ ገና 500 አልገባም፣ እንኳን 500 400 አልገባም እና ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ኢንሻአላህ ቅንነት ለራስ ነው። በትርፋችሁም በዋናም እያላችሁ አሳድጉት ማለት ነው። እሺ እንደምታሳድጉልኝ ደግሞ ተስፋ አለኝ ማለት ነው። ኢንሻአላህ ውድ ቤተሰቦቼ ዋው ማሻአላህ ያላ እላችኋለሁ ማለት ነው። ቶሎ እሺ አበረታቱኝ። ዋንኬ ልግባ ሞኒ ልሁን። እሺ ምን አለበት ቶሎ ሞኒ ልሁን ማለት ነው እላችኋለሁ።